አርባ ምንጭ አካባቢን በቱሪዝም ዘርፍ ተመራጭ ለማድረግ የተሰራ ነው ሲባል ተገለጸ። እነኚህና ሌሎች ተኮር ዜናዎችን መመራላችሁ ነው። አዲስ ሻምበል ነኝ። አዲስ ለሆናችሁ ሰብስክራይብ እና ደውል ምልክቱን በመንካት ቤተሰብ የሆኑ የማዕድን ሚኒስቴር እና የገበታ ለሀገር አርባ ምንጭ ፕሮጀክት አስተባባሪ ሀብት ተገኝ አርባ ምንጭ እና አካባቢን በቱሪዝም ዘርፍ ተመራጭ ለማድረግ የተጀመሩ ተግባራት ተጠናክረው ይቀጥላል አሉ። አርባ ምንጭ ግንባታ እየተፈተነ ያለው የገበታ ለሀገር አርባ ምንጭ ፕሮጀክት ከባለሀብቶች ጋር ማለትም በሚቻልበት ጉዳይ ላይ ውይይት ተካሂዷል። መንግስታችን ከህዝብ ለሚነሱ ጥያቄ ተገቢ ምላሽ ይሰጣል ሲሉ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መንግስታችን ህዝባዊ ያዳምጣል፣ ከህዝብ ለሚነሱ ጥያቄ ተገቢ ምላሽ ይሰጣል አሉ። በመዲናው ሁሉም ክፍለ ከተሞች ህዝባዊ ውይይት መድረክ ተካሂዷል። ውይይቱን አስመልክተው ከንቲባዋ ባሳለፉት መልእክትም በውይይቱ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች፣ የሴት የንግድ ማህበረሰብ ባለሀብቶችና መምህራን ጨምሮ የተለያዩ ማህበራዊ የተገኙበት በአምባሳደር ጀነራል ባጫ ደበሌ የተጻፈ መጽሐፍ ተመረቀ። በወታደራዊ ልምድ ጥልቅ ጥናት ላይ ተመስርቶ የጸረ ሽምቅ ውጊያ ጥበብ በሚል ርዕስ በአምባሳደር ጀነራል ባጫ ደበሌ የተጻፈ መጽሐፍ ተመርቋል። በመጽሐፍ መርቀ ስነ ስርዓት ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎችና ምክትል ጠቅላይ ኢታማዦር ሹም ጀነራል አበበው ታደሰ፣ የብሔራዊ መረጃና ደህንነት አገልግሎት ባሉበት ነው የተመረቀው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት በጠቅላይ ሚኒስትራችን ሀሳብ አመንጭነት በገበታ ለትውልድ እየተገነቡ ካሉ ሪዞርቶች አንዱ የይቅሎግ ሪዞርት ነው። የይቅሎግ ሪዞርት ለአካባቢው አዲስ መዳረሻ ሆኖ እየመጣ ያለው ነው። በደቡብና ሰሜን ወሎ እንዲሁም በኦሮሚያ ዞን የሚገኙ ታሪካዊና ባህላዊ፣ ሃይማኖታዊ እና ተፈጥሯዊ የቱሪስት መስህቦችን ለመጎብኘት ማዕከል ይሆናል ተብሎ ይታሰባል። ትራምፕ የፊፋ ሰላም ሽልማት አሸነፉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዓለም አቀፍ የእግር ኳስ ማህበር ፋፍ የሰላም ሽልማቱን የተበረከቱት በዋሽንግተን ዲሲ የተካሄደ ባለው የ2026 የፊፋ ዓለም ዋንጫ የዕጣ ማውጣት ስነ ስርዓት ላይ ነው። ወቅት ፕሬዝዳንቱ ትራምፕ ከፋፋው ጂያን ኢንፋንቲኖ የወርቅ ዋንጫ ሜዳሊያ እና የምስክር ወረቀት ተቀብለዋል። አፍጋኒስታን መካከል የድንበር ጦርነት ተቀሰቀሰ። በፓኪስታንና በአፍጋኒስታን ታሊባን ኃይሎች መካከል የድንበር ግጭት እንደገና ተቀስቅሷል። እያንዳንዱ የወገን ሌሎችም አካል ካማና የነበረው የተኩስ አቁም ስምምነት አፍርሰዋል በሚል የተከሰሱ ይገኛሉ። በሁለት ሀገራት መካከል ባለው የ2600 ኪሎ ድንበር ላይ የምትገኘው የአፍጋኒስታንና ከተማ ስፔን ቦላዲከን ነዋሪዎች ጥቃት ፈርተው በአቅራቢያ በሚገኘው የካንዳሃ ከተማ የሕክምና ሰራተኞች ለቢቢሲ ፓሸቶ አገልግሎት እንደተናገሩት 4 አስክሬኖች በአካባቢው ወደሚገኘው ሆስፒታል ገብተዋል። ሌሎችም 4 ሰዎች ቆስለዋል። በፓኪስታን በኩል ደግሞ 3 ሰዎች ቆስለዋል ተብሏል። ባለፉት ወራት በሁለት ሀገራት መካከል አለፍ ጦርነት ሲካሄዱ የቆየው ሲሆን የአፍጋኒስታን ኢትዮጵያን መንግስታት ፓኪስታን በአገሪቱ ውስጥ የአየር ድንበር ተፈጻማለች ሲሉ ገልጿል። ሁለቱም ወገኖች ለውጥ ማድረጋቸው ወገኖች የተኩስ ልውውጥ ማድረጋቸውን ቢያረጋግጡም ለ4 ሰዓታት የፈጀው ጦርነት በተመለከተ እንዳው ሌላኛው ለጥቃቱ ወሰዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቃል አቀባይ ሞሻራፍ ዛዲ ታሊባንን ያለ ምክንያት ተኩስ ከፍተዋል ሲሉ ከሰዋል። ይህንን ተከትሎ አፈጣኝ ተገቢ እና ጠንካራ ያለ ምላሽ በታጣቂ ኃይሎች ተሰጥቷል ብለው በፓኪስታን ግዛት እና ደህንነት ለማረጋገጥ ቁርጠኛ ነች ሲሉ ግለዋል። ገመድ በመበጠሱ አገልግሎት አቆመ። በአዲስ አበባ ቀላል ባቡር ትራንስፖርት መስመር ላይ የሚገኘው ከአያት ወደ ጦር ኃይሎች የሚወስደው መስመር አገልግሎት መገናኛ አካባቢ ለሆቴል መሻገሪያ ላይ በተፈጠረው ብልሽት ምክንያት መቋረጡ ታውቋል። ብልሽቱ የተካሄደው ሆቴል አቅራቢያ በቅርቡ ለመተላለፊያነት በተሰራ መንገድ ላይ ሲሆን በተለይም ተደራራቢ የአንበሳ አውቶቡስ መንገድ ሲያቋርጥ የቀላሉን ባቡር ማስተላለፊያ የኤሌክትሪክ ገመድ በመበጠሱ አደጋ እንዲደርስ ተገልጿል። በዚህም አደጋ ምክንያት የባቡሩ አገልግሎት ሙሉ በሙሉ በማቋረጡ በወቅቱ በመስመር ላይ የነበሩ ባቡሩም ተሳፋሪዎችም ለማውረድም መገደዱን ከፓታ